Hey guys, እንዴት ናችሁ? እንዴት ከረማችሁ? እንግዲህ ኖቲስ አድርጋችሁ ከሆነ አላቅም ሰሞኑን ቪዲዮ እየሰራሁኝ አልነበረም። ሶሻል ሚዲያ ላይ ፖስት ማድረግ አቆሜ ነበር ለተወሰነ ቀናት፣ አንድ 10 ምናምን 20 ቀን አካባቢ። ምክንያቱም ደግሞ ያው ሿሿ ተሰርቼ ቪዲዮ የምሰራበትን ስልኬን ተሰርቄ ስለነበረ ነውና እግዚአብሔር ይመስገን አሁን ተመልሻለሁ። በሌላ ስልክ ከዚህ በኋላ ቪዲዮ ሰራለሁ፣ ፖስት አደርጋለሁ። ግን ሿሿ እንዴት እንደተሰራሁኝ ልንገራችሁ ለጥንቃቄ እንዲሆን ማለት ነው። ቀኑን አስታውሳለሁ፣ የመድኃኒዓለም ቀን ነው። ወደ ምሳ ሰዓት አካባቢ ነውና እኔ እንግዲህ ሰፈሬ ቭሎግ ሳረግ የተለያዩ ቪዲዮ ሲሰራ ታውቁታላችሁ። 49 ነው የምኖረው። ሰው አያት የሚገኘው ኦልማርት የመድኃኒዓለም ቀን ጠዋት ምሳ ሰዓት አካባቢ ላይ የተወሰነ ዕቃ ሾፕ አድርጌ ወደ ቤቴ ለመመለስ መንገዱን ካወቃችሁት ከኦልማርት ወደ አያት አደባባይ የሚወስደው መንገድ እየሄድኩኝና ካወቃችሁ እንግዲህ እዛ አካባቢ ጫፍ ላይ አንዳንድ ጊዜ ታክሲዎች አሉ ወደ ጣፎ 49 ምናምን የሚሉና ወክ ሳረግ እኔ ተከትለውኝ ይሁን አይሁን አላቅም፣ ብቻ ወክ እያረኩኝ ወደ ጫፍ ደረስኩኝና ከኋላ ላይ የመጣው ሚኒባስ፣ እኔ የመኪና ታይፕ ብዙም ለይቼ አላቅም፣ ነጭ ነው፣ አዲስ መኪና ነው። ረዳቱ ከአይኔ ላይ አይጠፋም። በህልሜው ለመተህብኛል፣ ግን ይሄን ቪዲዮ አይታወቅም ልታዩ ትችላለህና ጥቁር ገዘፍ ያለ ረጅም ልጅ ነው። የት ነሽ ምናምን አለኝ በሩቁ 49 ብዬ ገባው ማለት ነው። ስገባ ሙሉ ነው ታክሲ፣ ከኋላ ግን ቦታ ያየው ስለመሰለኝ ወደ ኋላ ልገባ ስል ነው እዚህ ተቀመጭ አሉኝ የተወሰኑ ሰዎች፣ ረዳቱና ሌሎች ሰዎች እዚሁ ብለው ተቀመጥኩ። እንደዚህ ነው የሚያደርጓችሁ። በቃ ስትገቡ ጀምሮ ውክብ ነው የሚያደርጓችሁ። የመጀመሪያው ስህተት ግን የሚመስለኝ እኔ እርግጠኛ አይደለሁም። በቃ በዛ ሰዓት ተዋክብ ያለውኝ 49 እያለ እየጠራ የሰማሁት አይመስለኝም። ከሩቁ የት ነሽ ምናምን ሲለኝ ትዝ ይለኛል፣ ግን እርግጠኛ አይደለሁም። ስለዚህ ሿሿ ላለመሰራት አንዱ መጠንቀቅ ያለብን እነሱ የት ናችሁ ሳይሆን ሰፈሩን እየጠሩ ሰው ሲያስገቡ ማየት አለብን። እሱ የመጀመሪያ ስህተቴ ነው። ኤኒዌይስ ገባሁኝ፣ ቁጭ አልኩኝ። ከዛ ሙሉ ነው ታክሲው። አይዶኖ ከኋላ አንድ ሰው ሁለት ሰው ቦታ ካለ ነው እንጂ ሙሉ ናቸው ጋይስ። እንግዲህ እነዛ ሰዎች ሁላ ሿሿ የሚሰሩ ናቸው ማለት ነው። በጣም ሲያዋክቡኝ ነበረ። ረዳቱና በተለይ አንዷ ሴት ፊት አይረሳኝም። ሴቷ እንዳልኳቸው የመድኃኒዓለም ቀን ነው፣ ሽፎን ለብሳለች፣ ወጣት ናት፣ በጣም ነጠላ አድርጋለችና አይዞሽ ለያዝልሽ እቃውን ምናምን አለችኝ ማለት ነው። አይ ችግር የለውም አይከብድም አመሰግናለሁ ምናምን ፖላይት ለመሆን ትሞክራላችሁ አይደለም? እንደዛ ሞከርኩኝ። ከዛ ግን እየቆየ ወሬያቸው ቀጠለ። በቃ አዋከቡኝ። ሂሳብ አለኝና ከፍቼ ሂሳቡን ሳወጣ ማውራት ይመስለኛል። በዛ ሰዓት ነው ስልኬን ያነሱት። ቢካዝ አንዱ ስልኬን የምደዋወልበት ስልኬ አሮጌ ነው፣ ሳምሰንግ ነው። እሱን እያወራሁበት ነበር ነው ይዤው የገባሁት። ሌላ ትንሽ የቦርሳ ነው ያዝኩት። ሁለት ስልክ ነው የሚይዘው። አንዱ ቪዲዮ የምቀርጽበት ነው እና ኢንተርኔት የምጠቀምበት ነው። አንዱ ደግሞ የምደዋወልበት ነው። እሱን ቢወስዱት በጣም ይሻለኝ ነበረ ቢካዝ አሮጌ ስለሆነ። እነሱ ግን ያኛው ነው እና በዛ ቅጽበት ይመስለኛል ምንም ነው ጋይስ ሲወስዱብኝ ምንም ነው የማላውቀው። ምንም ሂሳብ አለኝ አውጥቼ ልሰጠው ስል ማውራቷን ጀመረች። እዛ ጋር የተቀመጠችው እዚህም ጋር ያለው ሰውዬ። ከዛ ምንድነው በሩን ይከፍተዋል፣ ይዘጋዋል። እንዳትወርቂ ሰብሰብ በይ። ከዛ ደግሞ የተቀመጥኩበት ቦታ ላይ ሸሚዝ አለ፣ ጨርቁን ሰብስብ ይሉኛል። እዛ ጋር ደግሞ እንዳትወርቂ እና ወደዚህ ተጠቂ ምናምን። በቃ ኮንፊውዝድ አደረጉኝ ብታዩ። እና ሂሳቡን ልከፍል እንዲሳወጣው በዛ ቅጽበት ሊሆን ይችላል። ከሆነ ሰዓት በኋላ ግራ ገባኝ። ምንድናቸው እነዚህ ሰዎች? ላይክ ኖርማል ናይስነታቸው በቃ እንዳትወርቂ፣ ወደዚህ ጋር ተጠቂ፣ በሩን ክፍት ዝግት ልትወርቂ ነው ምናምን። እንዴ ለምን ደግሞ ወድቆ እዛው ቦታ ላይ ሆኜ ብዙ ጊዜ ሂጅ አውቃለሁ። እንሄዳለን አይደለ? ኢትወዝና ኖርማል። እና አደባባዩ ለካ አልፎታል በዛ ሰዓት። እና የት ነሽ ይለኛል። ሂሳብ ካወጣው በኋላ ልከፍለው የት ነሽ? አደባባዩን አልፎት ወደ ጣፎ መንገድ እየሄደ ነው ኦልሬዲ በዛ ሰዓት። እና የት ነሽ ሲለኝ መጠርጠር ጀምሬያለሁ። የት ነሽ ለምን ትለኛለህ? 49 ብለሃል እንዴ ጫንከኝ ብዬ ልከፍሎ 49 አይደለም ጣፎ ነው። በቃ ውረጅ አዋከቡኝ። በቃ ውረጅ። አይ በዛ ጋር ስተሽ መተሻል አጠገብ የሚያሉ ሰዎች በቃ ውረጅ ሂሳቡንም ታይዋለኝ። ኮንፊውዝድ ሆኜ ወረድኩኝ። በውስጤ መድኃኒዓለም አወጣኝ እንጂ እነዚህማ ሿሿ ናቸው ምናምን። ጋይስ በእኔ ቤት በቃ ባንኝ የምቻለውኝና እነዚህማ በቃ ሿሿ ናቸው መድኃኒዓለም ነው ዛሬ በለጠ ቀን ያወጣኝ ምናምን ብዬ ወረድኩኝ። ብሩን ይዣዋለሁኝ፣ ስልኬን ይዣለሁኝ። ላስገባ ቦርሳዬ ውስጡ መድኃኒዓለም አወጣኝ። በቃ ሿሿ ናቸው እነዚህ አምልጫለሁ ብዬ ቦርሳዬን ክፍት ሳረገው ኦልሬዲ ቦርሳዬ ውስጥ የነበረው ስልኬ የለም። በቃ አወኩኝ፣ ገባኝ እንደሰረቁኝ። ደንግጬ ነበረ። የመጀመሪያ ነው ላይክ ሿሿ ስደረግ። ከዚህ በፊት ፍየል ቤት አካባቢ በምኖርበት ሰዓት ይዘውኝ ያውቃሉ፣ ግን እግዚአብሔር አስጥሎኝ ነበር ያኔ። ልክ እንደ ባንን ካወርዱኝ ስላቸው
አውረዲ ምንም ነገር ሳይወስዱብኝ። በአሁኑ ግን አላመለጥኩም። እንግዲህ እግዚአብሔር ፈቃዱ ነው። በጣም ተናድጄ ነበረ። ላይክ ሰዎች ዳይመንድ የጠፋብኝ ነው የምመስለው ብታይ። ተከትዬ ታክሲ ይዤ ወደ ጣፎ ድረስ ሄድኩኝ ምናምን አላገኛቸውም እኮ ታርጋውንም አልያዝኩትም። ግን በቃ ደንግጬ ስለነበረ ማረገውን አላውቅም ነበረ። ሄድኩኝ እዛ ያን የመሰለ ልጁን ማይቸው ስለነበረ አየሁኝ። የለም ኤንዌይስ ማዘጋትም ከተቻለ ብዬ ቴሌ ሄጄ ነበር፣ አልቻልኩም። የኢንተርኔት ሲም ካርድ ብቻ አዘግቼ አወጣሁኝና እና ምን ልላችሁ ነው፣ ፕሊስ በተቻለ መጠን ታክሲ ስንሳፈር በቃ እዛው ተራው ጋር ሄደን ሲጠሩ ሰዎች ሲገቡ ምናምን አይተን ቢሆን ጥሩ። የት ነሽ ሲሉ እወቁ፣ ሻሻዎች እንደሆኑ ማለት ነው። ውክብ የሚያደርጉት ነገር አለ። አፍዝዘውኛል ብዬ አላስብም። ይሉኛል ቤት አሁን እንደዚህ አፍዝዘውሽ ነው ምናምን፣ ግን አይ ዶንት ቲንክ አፍዝዘውኝ እንኳን አልመሰለኝም። ቢኮዝ አይ ዋዝ አዌር መጀመሪያ አካባቢ ናይስ መስላኝ ምናምን ልጅቷ ቴንክ ዩ ምናምን እያልኩ ነበር። በኋላ ላይ ሁኔታቸው አላማረኝም ነበር። ግን ማይ ጋድ ዘይ አር ሶ ማጂሽያን በምን ሰዓት እንደወሰዱብኝ ምንም ነው ትዝ የማይለኝ ምንም። ከዛ በቃ ስልክ ስላልነበረኝ ፖስት ማድረግ አቁሜ ነበረ። ጋይስ ታክሲ ስትይዙ እንግዲህ እየተጠነቀቃችሁ ሸዋሻ። እነሱ ግን እንዴት ነው የሚያዋጣቸው? ላይክ ነዳጅ ሞልተው ያንን መኪና ተከራይተው ለዛ ሁሉ ሰው በቀን ስንት ቢሰርቆ ነው እያልኩኝ ሳስበው ነበር። እና ሸዋሻ ያደረጋችሁኝ ሰዎች